ሽማግሌ ሙሺጋ መሄድ አይ ሙሺጋ ሽማግሌ ልሄድ ነው አለችኝ። ራሷ ለማ አልኳት ብሎኛል። ጋሼ ጋር ሽምግልና ልሄድ ነው አላልኩም። ቪዲዮና ሳይሻለሁ ከዛ ሽማግሌ ልሄድ ነው ብላ በቃ ድርቅ ብላ ነበር። እኔ ጋር ራሷ መጣ ልጅውትን ለእኔ ልትልሽ አልቀምጥም እኔ ደግሞ ምን አልኳት አይባልም ሲጀመር ሴት ልጅ እንደዛ አልሰማ አለችኝ። ጊዜው ከፍቷል አለችኝ። እሷ ጊዜ ከፍቷል አልሰማም አለችኝ። እኔ ያልኩት ሄጄ ቡና ምናምን አፈላና ሽርጉድ ብዬ ከዛ የሙሽዬ ልብ አገኛለሁ ምናምን ድሮ የምታገኝ የምትብለውን ነው አረ የምታረገው እንጂ እኔ ምን አልኳት መሰለሽ ግቢና ቡና አፍልተሽ ፎግሪያት አልኩት። በቃ ማፍላቱ ድሮም ታፈላለች። አይ አሁን ሎግ እኮ ነው ታፍላ ምን ችግር ነው? ትሰጫታለሽ እኔ ትሰጫታለሽ በቡና ማንን በቡና እኔ ልጅሽን በቡና ልቀይር ቡና ከፈላውልሽ አሰጭኝ በቡና ምሽ ትፎግሩኛላችሁ ምን ይሻላል ትቀይርኛለሽ በቡና እኔ በቡና አልቀይርህም ምን ይሻላል እሺ የሚሻለው እኔ ለምናለው እንጂ ለአባቷ ባይሆን ኦኬ ስልኩ እየጮኸ የኔ ኖርማል ነው ስልክሽ ነው አሪ ከፈለክ ችግር የለውም ማርያም ፋቢ እና ቤተሰቦች ያው ደውለውላት ነው ዲሊት ያነጅማት ሙሺ ጉድሽ ወንድ ከሆነ ልጅ ያነጅናት አራይ የማይዲ አረ ጋሽዬ ኮለናት ይዘልክ ሲደውልላት ይቀናል። አረ እንኳን አብራተ ማን ይደውልልሽ ይላታል። ሴት ነች ደህና ነኝ ፋንቱ ደህና ነሽ? እንኳን አብራተ ተፈሳ ግን ኧረ ተይ በጣም ተጫዋች ነሽ ግን እንኳን አብራተ ተፈሳ ደህና ነኝ። ወይኔ እናትዋ ብቻ እሺ ቤተሰቦች ይሁንና ያው ከሙሽዬ ጋር እንኳን እንላለን። እስከዛው ድረስ እናመሰግናለን አብራችሁን ስለነበራችሁ እስካሁን ድረስ እግዚአብሔር ያክብርልን አይደለ? አዎ እንግዲህ አመት ባለን ቤተሰቦቻችን ጋር እየዞርን እየበጠበጥን ነው እየበጠበጥን ነው። አዎ እየተጀናጀነች መስሎኝ ነበር አይደለም እንኳን አደረሰሽ እየተባለች ወይ እኔ ሃይሚ ነግራታለሁ ትምጣና በላ ንቀራታ ችግር ነው እኔ አላቃጥርም። እንደዚህ አይነት ነገር ቪዲዮን ግን ካሳዩት ይከፍታሉ ቲቪ ላይ እንዳታሳዩ ማን ነው የሚከፍተው ቲቪ ላይ እና ሀብቴ እኮ ይከፍታሉ የኛን ቪዲዮ የምርህን ነው እውነት በቃ ችግር የለውም ጉዳችሁ ፈላ በል